ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ዋላችሁ? እንዴት ከረማችሁ? ከዚህ በኋላ ተከታታይ ብሎግ እንሰራለን እንመጣለን። ስለጠፋው በጣም ይቅርታ። በጣም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ በማድረግ ጀምሩ እና የዛሬው ብሎግ እንግዲህ የተነሳው ከ6 ኪሎ ተነሳንና ወደ ጣፎ ለመሄድ ታክሲ ለመያዝ ላይ ነን። አሁን ሰዓቱ 2 ሰዓት ሊሆን አካባቢ ነው። ታክሲ ያዝን። የጣፎ ታክሲ ሀያጣፎ የሚለውን ታክሲ ያዝን። መጨረሻ ላይ ተቀመጥን። ታክሲው አይሞላም ነበር። አጋጣሚ ሆኖ ሊሞላ ሲል ገባን። ከ6 ኪሎ 2 ሰዓት ከ10 እስከ ከሩብ ባለው ተነሳን ማለት ነው። ያው ተነሳን። የት ደረስን? አሁን መገናኛ ደረስን ማለት ነው። መገናኛ ደረስን። በውቢቷ አዲስ አበባ ከ6 ኪሎ ተነስተን በመገናኛ አርገን ወደ ሀያት አልፈን ወደ ጣፎ እየሄድን ነው። እንግዲህ አሁን ደግሞ አዲስ የተሰራው የሲኤምሲ ሚካኤል ያው እንዴት እንደሚያምር ሲኤምሲ ሚካኤል አለፍን። የት ደረስን? አሁን ሀያት ጋር ሰው እንዳለ ወረደ ማለት ነው። ከዛ ባዶ ሆነ ታክሱ ባንዴ ጠራ 2 ሰዓት ሙሉ። ከዛ በኋላ ይኸው ደራርቱ አደባባይ ዞረ ሀያት ማለት ነው። እዛ ጫፍ ነበረ ሰው ላይ ወረደው። ከዛ ዞረን ወደ ጣፎ መንገድ ጀመርን ማለት ነው። ወደ ጣፎ ሄድን። መንገዱን ተራመድን። በጣም ደስ የሚል ቀን ነበረ። በጣም በቃ ለነግራችሁ አልችልም። በጣም የዛን ቀን እንዴት ደስ ብሎኝ እንደዋልኩ ማለት ነው። እና ባይዘው የጠዋት ሰው መሆን በጣም ደስ ይላል። ይሄ ፍርድ ቤቱ ነው። ጣፎ ሳደርሱ ያለው ፍርድ ቤት አለ፣ እሱ ጋር ነው። እና በጣም የጠዋት ሰው ሆኖ ብዬ እመክራችኋለሁ። እኔ እንኳን አንዳንዴ ሰነፍ ነኝ፣ አንዳንዴ ግን ይሞላልኛል። ግን በጣም በቃ ጠዋት የተነሳው ቀን እንዴት ደስ እንደሚለኝ ማለት ነው። እዚህ ጋር ቆረጥ እስቲ ከያሻኛው ምናምን እያሉ ነው። ጾም ሊገባ ስለሆነ እንግዲህ ይኸው ሁሉም ስጋ ቤት ተሰልፏል ሰው። እና ሄድን። መንገድ በመሀል እየጠራ እንትን እያለ ከ6 ኪሎ ጣፎ ስንት ብር መሰላችሁ? 60 የኢትዮጵያ ብር ነው። ሆጭ አድርገን ከፍለን እየሄድን ያለ ነው። እዚህ ጋር ምንበር የሚባል በጣም ብዙ ስሞች አሉት። ባይዘው በመሀል ሲያቆም ይሄ ጎጆ አያምርም ጋይስ? ደስ የሚል ቤት ነው። አይ ቲንክ ገብቼ ባላውቅም ጎጆ ምናምን እወዳለሁ። ባይዘው ይሄ መጨረሻ በር ነው ምናምን የሚባል ሰፈር ነው። መጨረሻ በር፣ መጀመሪያ በር ምናምን የሚባል ሰፈር አለ። ብዙ ስለማላውቀው ነው እኔ ሰፈሩን። ፋይናሊ ደረስን ማለት ነው። ደረስን፣ ጣፎ ወረድን። ስንት ደቂቃ ነው የፈጀብን? 35 ደቂቃ። መንገዱ ክፍት ስለነበረ ማለት ነው። 35 ደቂቃ ነው የፈጀብን ከ6 ኪሎ ጣፎ ለመድረስ ማለት ነው። ወረድን። እዚህ ጋር ገደል ነገር እያየን ነው። ከዛ አባ ኪሮስ ደረስን። አባ ኪሮስ ለመሳለም ገባን፣ ተሳለምን። አባ ኪሮስ ቤተክርስቲያን አለ ጣፎ። ተሳልመን ሰላም ለኪ ብለን ወጣን። በዚህ ጋር ስወጣ ማለት ነው ምን እንዳየው ልወጣ ስል ማለት ነው በሬ ምናምን ደስ ሲል በቃ የሆነ ገጠር ያለው ነው መሰለኝ። በጣም ደስ የሚለኝ ባይተው እንደዚህ አይነት ነገር እና እነሱን አየን። ትንሽ እስቲ ብሎግ ልስራባቸው አልኩኝ። ከዛ እነሱን አይታረኩ ትንሽ ተቀመጥን። በጣም ነው ደስ የሚሉት እና ምግባቸውን እየበሉ ነው። እግዚአብሔር መቼም ያበላናል ሁላችንንም። ከስወጣ ምን ባይጥሩ የልጅነቴ ትዝ አላለኝም። ከዛ ሰንበት ተማሪዎች አሉ እና በጣም እየጮሁ እየዘመሩ ምናምን ከየት ነው እያልኩ ነበር። ከዛ ወጡ ማለት ነው። ሲወጡ የልጅነቴን አስታወሰኝና በጣም በቃ ኤክሳይትድ ሆኜ ነበር እያዩዋቸው የነበረው። በሰልፍ ነው የሚሄዱት ማለት ነው፣ ተጠባብቀው ምናምን ይዋቸው ደስ እንደሚሉ
አይ ልጅነት ግን ደስ ይላል እኮ በጣም ደስ የሚል ነገር ነው ልጅነት። እና በሰልፍ ነው የሚሄዱት ምናምን እንዴት ደስ እንደሚሉ ያቸው። ዋው! እና ተሳልሜ እወጣለሁ ያልኩትኝ ከዚህ ስንት ሰዓት ነው እንደተቀመጥኩ ማለት ነው። አንዴ ከብቶቹን ሳይ፣ አንዴ ለህፃንነት ልጅነቴን ሳይ፣ ከዛ መጨረሻ ላይ ወጣን እና እነዚህ ፈረሶች ደስ አሉኝ እና እነሱን ቀረጽ አረኳቸው። እቃ ልቀበል ነበር በዛው የሄድኩት። እቃዬን ተቀበልኩኝ እና እዛ ጣፉ ጋር የተሰራ ነው ይሄ አዲስ ደስ የሚል ቫይብ አለው። ገና እየሰሩት ነው፣ አላለቁም። ይሄ ኮንስትራክሽን ሰራተኞች አሉ፣ ሰራ እያደረጉ ነው። እንግዲህ ዛሬ በመንገዴ ላይ ይሄን ሁላ ነገር አይቼ መጥቻለሁ። ቴንኪዩ